አሰላሙ አለይኩም ወራህመቱላሂ ወበረካቱ። ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? እንደና አለው አሁን ወደ ታይ ወረድኩ ማለት ነው። በቃ የመኪና ቁልፍ ይቻለሁ መኪና ገዝቻለሁ ማለት ነው። ሰውዬ ሀዲያ እያሰጠኝ ማለት ነው። እና እንደተባለው ሲመኘው ማርጀት ሲመኘው ማርጀት ነው የሚመስለው እና ነው ማለት ነው። ያስጠላ ቆሻሻ ነው። አያችሁ አሁን ማለት ነው ከመኪና ከፍቼ ትላላችሁ ከኋላ ዝም ብላችሁ ትመለከታላችሁ ማለት ነው። አሁን መኪና ልከፈት ነው። አሁን መኪና ልከፈት ነው እና ይኸውላችሁ እቃ ላመጣ ልሄድ ነው አላችኋለሁ። እስኪ መኪና ልክፈተው አያችሁ አይደል? ከዛ ማለት ነው አሁን እቃ ላመጣ ነው እላችኋለሁ። መኪናው በቃ እቃ ላወጣ ነው። ከዛ ማለት ነው ውሃ ላይ ያለው ወይ ነው ደግሞ ጌታዬ፣ ይሄ ሁላችሁ እንደዚህ ነው ማለት ነው። እሺ እኔ ቤተሰቦቼ እቃ እንትን እያልኩኝ ነው እና ማለት ነው በቃ እንትን እያልኩ ነው እላችኋለሁ። እንትኑን እቃውን ጨረስኩ ማውጣቼ ማለት ነው። ከዛ ማለት ነው ደግሞ ጉረኝ እንዳትሉ መኪና ስለገዛሁኝ ማለት ነው። እኔ መቼም ከእናንተ ብዬ ነው እንደዚህ እንትን የምለው። እናንተ እኮ ጉረኛ ነች ትሉኝ ይሆናል። መብሩክ በሉ ደግሞ መኪናዬን ማሻአላህ በሉ እንዳበሩ መኪናዬ ማለት ነው። ኦኬ እንትን ጋዋሻ ይዞ ሄዶ ሰውየው ማለት ነው ማፍጠሪያ የሆነ ነገር ሰራረጌ ከዛ ዘጋሁት ማለት ነው። እና እንደዚህ ነው እላችኋለሁ ቤተሰብዬ። አሁን እኔ ጉረኛ እንዳትሉኝ። ምን አይነት ጉረኛ ናት? መኪና ብርቅ ነው እንዴ እንዳትሉ። ኦኬ ለማንኛውም ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ ዩቲዩብ አበረታቱ። ኦኬ ቁልፉ ደግሞ እየተንካካ እንዲያደርሰው የዚህ መኪና ቁልፍ ችግር እና እንደዛ ይባላል። የኛ ማለት እንዲያረግ ቆሻሻ ዶት ሙስሊም ቤት ማለት እና እንደዛ ነው ናቸው። ኦኬ እና ዩቱብ እንዲሰራል ከኔ ጋር ህምና ዛሬ ጓደኛዬ ማለት ነው በቀላል ነው የምትሞተው መኪና መግዛት የሚገባት ሰርፕራይዝ ቁልፉ ሰርፕራይዝ ነው። ሰርፕራይዝ ነው። እንደዛ ነው እላችኋለሁ። የእኛ ቤት ነው። የእኛ ቤት ስተሽ